በክልሉ ሁሉንም የጤና ትራንስፎርሜሽን አጀንዳዎችን ለማሳካት ሰፊ ተግባራቶች መከናወናቸውን የገለጹ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጤና ቢሮ ኃላፊ አቶ ኢብራሂም ተማም በዘርፉ የተገኙ ስኬቶችን ለማስቀጠልና ክፍተቶችን ለማረም በልዩ ትኩረት እንደሚሰራ አስረድተዋል። በዚህ የሩብ ዓመት አፈጻጸም ውስጥ በተለይ ትኩረት የምናደርግባቸው ጉዳዮች እንደ አገርም እንደ ክልልም ትኩረት የተሰጠው በተለይ የጤናው ዘርፍ የገጠር ትራንስፎርሜሽን ስራዎቻችንን ትኩረት በማድረግ እየሰራን እንገኛለን። በነፍሰ ጡር እናቶች ማቆያ ማዕከል በስርዓተ ምግብ ልየታ ዙሪያ የሚፈለገውን ውጤት ለማስመዝገብ በተገቢው ሊሰራ እንደሚገባም በአጽንኦት አንስተዋል። ቅድመ ወሊድ አገልግሎት አንድ ከተደራሽነት አንጻር ጥሩ የሰራን ቢሆንም በተለይ እስከ 8 እንዲደርሱና በጊዜ ይርሊ የቀድመን የነፍሰ ጡር እናቶች ክትትል ከማድረግ አንጻር መሰራት ያለባቸው ስራዎች በጣም በተሻለ መንገድ መሰራት ይገባቸዋል። ከዚህ አንጻር የቅድመ ወሊድ 4 ከሽፋን አንጻር ስናየው ወደ 79% አካባቢ ነው ያለው። በምዕራብ ኦሞ ዞን እንደ አጠቃላይ ከ2017 ዓ.ም የጤና ዘርፍ አፈጻጸም ለ2018 ግብዓት የሚሆኑ ነገሮችን በመውሰድ ወደ ተግባር መገባቱን የገለጹ የዞኑ ጤና መምሪያ ኃላፊ አቶ ሼማጅ ጉርጭማ በዞኑ በ2018 በጀት ዓመት በአንደኛ ሩብ ዓመት በዝቅተኛ አፈጻጸም የተመዘገቡ ጉዳዮችን ለማሻሻል እንደሚሰራም ተናግረዋል። እንደ አጠቃላይ በ2017 ዓ.ም የነበሩ አፈጻጸሞች በቅርብ ጊዜያት ገምግመን በተለይ የዚህ 2018 ግብዓት የሚሆኑ በርካታ ነገሮች ለይተን ምናልባት በዚህ አንዱ እንደ ምዕራብ ኦሞ ዞን በጣም ወደ ኋላ ከእቅዳችን የቀረ በተለይ ከእናቶችና ህጻናት ጋር ተያይዞ የወሊድ በተለይ በሰለጠነ ባለሙያ የወሊድ ሰርቪስ በዚህ ኳርተር በጣም በሁሉም አካባቢዎችን ንቅናቄ በመፍጠር አብዛኛ የማተርናል ዌቲንግ ኤሪያዎች አካባቢ በርካታ እናቶች አሉ። ቀደም ሲል በጣም በአስራ ቤት አፈጻጸም የነበሩ መዋቅሮችም አሁን ላይ በዚህ ኳርተር ጥሩ አፈጻጸም የመዘገቡት መዋቅሮች አሉ። የሸካ ዞን ጤና መምሪያ ኃላፊ አቶ እምሩ ወይሳ በበኩላቸው መድረኩ ጉድለቶችንና ጥንካሬዎችን በመለየት በቀጣይ ለተሻለ አፈጻጸም የሚያዘጋጅ እንደሆነም አንስተዋል። እንደ ሸካ ዞን ከወትር በተለየ መልኩ ያደጉ የመጡ የተግባር አፈጻጸሞች የመረጃ አያያዝ ስርዓት እና የተግባር አገማገም ስርዓቶች ቢኖሩም አንዳንድ በጉድለትን በጥንካሬ መገምገምናቸው አሉ። በዞኑ እያደገ የመጣውን የተግባር አፈጻጸም የመረጃ አያያዝ ስርዓትና የተግባር ግምገማ ስራዎች እንዳሉም አስረድተዋል። እናቶች በጤና ተቋማት እንዲወልዱ ከማድረግ አንጻር እያደገ የመጣ ተግባር ቢኖርም አሁንም ቀሪ ተግባራት መኖራቸውን ገምግመናል። ለዚህም አንዱ ኮንትሪቢዩት ያደረገው በጤና ተቋሞቻችን ላይ የነፍሰ ጡር እናቶች ማቆያ በሁሉም ጤና ተቋሞቻችን ላይ መኖር ነበረበት። ነገር ግን ካሉን ወደ 4 የሚሆኑ ገና በግንባታ ሂደትም ዝግጅት ላይ መኖራቸው የአንዱ የወሊድ አገልግሎትን ወደ ኋላ አጓቶብናል የሚል ግምገማ ገምግመናል ማለት ነው። የጤና ጥምረት ኮሚቴ በዋና ዋና የጤና ተግባራት ላይ ትኩረት አድርጎ የውሳኔ አቅጣጫዎችን የሚያስቀምጥ እንደሆነ የተናገሩት የካፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ ናቸው። ጆይንት ስትሪንግ ኮሚቴ እንግዲህ በየሩብ ዓመቱ እንደዚህ እየተገናኘን ዋና ውሳኔ የሚሹ ጉዳዮች ላይ ትኩረት ተሰጥቶ ውይይት እየተካሄደ ውሳኔ እየተሰጠ ለቀጣይ ጄሲ ጉባኤ ወይም ስብሰባ ሰርተን መምጣት ያለባቸው ነገሮች ተፈራርመን ተዋውለን የምንሄድባቸው ስቴጆች ናቸው። አቶ አክሊሉ በተጨማሪም እንደ ካፋ ዞን በተጨባጭ የተሳኩ በርካታ ተግባራቶች እንዳሉ ገልጸው በጉድለት የተገመገሙትን ለማሳካት በቀጣይ በትኩረት ይሰራልም ብለዋል። እንግዲህ እንደ ካፋ ተጨባጭ ሁኔታ ዛሬ ክልላዊ ሪፖርት ቀርቦ አይተናል። በ2018 የመጀመሪያ ሩብ ዓመት ላይ ያሳካናቸው በርካታ ተግባራት አሉ። ከሩብ ዓመት ግብ አንጻር የተወሰኑ ወደ ኋላ የቀረንባቸው አንዳንድ አፈጻጸሞች አሉ። እነዚህን እንግዲህ ተነጋግረን ቀጣይ የምናስተካክላቸው የሚሆኑ ናቸው ብዬ ነው ማስበው። በመጨረሻም የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም በመድረኩ በጉድለት የተነሱ ጉዳዮች ተሻሽለውና ተፈተው በሚቀጥለው የጥምረት ግምገማ ሊቀርቡ እንደሚገባ አቅጣጫ አስቀምጠዋል።